ስሜ መረቀ ስባኒ በረካ ይባላል። በኮልፌ ወረዳ 7 የዋና ስራ አስፈጻሚ ጽሕፈት ቤት ኃላፊ ነኝ። ያው አሁን እዚህ ጋር የተገኘሁት በወረዳችን በማህበረሰባችን በስምንቱም ቀጠናዎች ባሉት የማህበረሰብ ክፍሎችና በተቋማት እንዲፈቱ የተጠየቁ መልካም አስተዳደር ችግሮች በወረዳ በክፍለ ከተማና በከተማ ደረጃ የሚለዩትን ከተለዩ በኋላ በወረዳችን ደግሞ ወደ 11 ችግሮች ለይተን ለክፍለ ከተማ በወረዳ እንፈታለን ብለን ከላክን በኋላ ከነኛ ውስጥ 7ቱ ችግሮች ጸድቀው እኛ እንድንፈታቸው በቅንጅት እንድንፈታቸው ከማህበረሰባችን ጋር ከሚመለከታቸው የልማት አጋሮች ጋር እንድንፈታቸው የተፈቀዱ እቅዶች ይዘን በካቢኔ አጽድቀን ወደ ተግባር ገብተናል። በበጀቱ መጀመሪያ ዓመት ላይ ወደ ተግባር ከገባን በኋላ እንግዲህ እንደሚታወቀው በረጅም ጊዜ በምክር ቤትም ጭምር ሲጠየቁ የነበሩ የመልካም አስተዳደር ችግሮች ነበሩ። ለምሳሌ የቤተል አንደኛ ደረጃ ትምህርት ቤት ህፃናት በሚጫወቱበት ቦታ የነበረ ትራንስፎርመር በጣም ረጅም ጊዜ የሆነው ትራንስፎርመር ልጆቹ ላይ ስጋት ይፈጥራል። መመገቢያም ቦታ እዛ አካባቢ ምገባም አዳራሹ ስላለ ብዙ ጊዜ በምክር ቤት ይጠየቅ ነበር ማለት ነው። ስለዚህ በዘንድሮ ዓመት ይሄን ችግር ከሚመለከታቸው አካላት ጋር በቅንጅት መፍታት ችለናል ማለት ነው። ይሄ በተጨባጭም በአካልም በቦታው ላይ ተገኝቶ ማየት ይቻላል። ይሄ በማህበረሰባችን ላይ ህፃናት ባሏቸው ወላጆች ላይ ያመጣው የእርካታ መጠን በጣም ከፍ ያለ ነው። እሱ ብቻ አይደለም። ለምሳሌ በአዲስ ተስፋ አንደኛ ደረጃ ትምህርት ቤት ማስፋፊያ ቦታ ላይ ረጅም ጊዜ የተቀመጡ እንደ መኖሪያ ያደረጉ 2 ግለሰቦች ነበሩ። 2 መኖሪያ የነበራቸው ግለሰቦች እሱም በተደጋጋሚ በተቋሙም በምክር ቤትም ደረጃ በቀጠና አደረጃጀቱም ደረጃ ጥያቄ የቀረበበት የቆየ መልካም አስተዳደር ችግር ነበር ማለት ነው። ይሄ ችግርም እንዲሁ ከሚመለከታቸው አካላት ጋራ ከሰላምና ጸጥታ ጋራ ከክፍለ ከተማችን ጋር በመሆን እንዲሁም ደግሞ ከመሬት ልማት ማኔጅመንት ከዋና ስራ አስፈጻሚ ጽሕፈት ቤት ጋር በቅንጅት የተሰራ ስራ ነው። ያው የኛ ኮሙኒኬሽንም በወቅቱ የዘገበው ስለነበረ ይሄን በአካል በቦታው ተገኝቶ ማየት ይቻላል። ሌላው የማህበረሰባችን እንግዲህ በአቅም ደካማ የሆኑ ማህበረሰቦች በሴፍትኔት ተጠቃሚ የማድረግ ስራ እንደሚሰራ ይታወቃል። እነኚህ ደግሞ አካላት ለመስሪያ የሚሆናቸው በ5 ዘርፎች የሚሰሯቸው ተግባራት ለማከናወን በጣም ብዙ ገንዘብ ወጪ ተደርጎባቸው የመጡ ቁሳቁሶች እቃዎች ነበሩ። የመቆፈሪያ፣ የመጥረጊያ፣ የመዋጠጫ ሌሎችም በጣም ውድ የሆኑ እቃዎች ነበሩ። እንግዲህ ለፀሐይና ለብርድ ተጋልጠው ብዙ ጊዜ የመልካም አስተዳደር ችግር ሆኖ ቆይቶ ነበር ማለት ነው። ይሄም ባለን ሪሶርስ በወጣት ማዕከል አካባቢ ቦታ ፈልገን እቃው በማይበላሽበትና በስነ ስርዓት ለጥቅም በሚውልበት ሁኔታ ቦታ አግኝተን እዛ ያስገባንና ችግሩን ደግሞ የፈታንበት ሁኔታ ማስታወስ ይቻላል ማለት ነው። ሌሎችም አሉ። ለምሳሌ የምገባ ችግር ነበር። ለምሳሌ አዲስ ተስፋ ትምህርት ቤት፣ የዋቆ ጉቱ አንደኛ ደረጃ ትምህርት ቤት በጣም ብዙ ህፃናት ስላለን እዛ አካባቢ ማህበረሰባችንም በጣም ብዙ ልጆች ስለሚልክ እዛ አካባቢ ደግሞ ምገባ ፀሐይ ላይ፣ ጥላ ላይ፣ ድንጋይ ላይ እየተቀመጡ የሚመገቡበት ሁኔታ ነበር። በእርግጥ ከልማት አጋሮች ጋር የወረዳችን ማህበረሰብ ወረዳ አስተዳደሩ ይህንን ችግር በሚፈታበት መንገድ እቅድ ተይዞ በዘንድሮ ዓመት 2ቱም መመገቢያ አዳራሾች አልቀው ወደ ተግባር የተገባበት ሁኔታ አለ። ይሄም ቀላል እርካታ አይደለም በማህበረሰባችን ያመጣው ማለት ነው። እነኚህና ሌሎችም አሁን ማንሳት የምንችለው የድጋፍ ግንብ አለ። ለምሳሌ ወደ 105 መሄጃ በቀጠና 2 በእኛ በወረዳችን ቀጠና 2 አካባቢ በጣም ትልቅ በፌዴራል ደረጃ ወጪ ወጥቶበት አደጋ ላይ የተጋለጠ የነበረ ድልድይ የድጋፍ ግንብ ያስፈልገው ነበረ። በእርግጥ ከመንገዶች ጋር ዋናውን ስራ ቢሰራም በማህበረሰባችን ግን በኮብልስቶን እንዲሁም በተለያየ ተረፈ ድንጋዮች በማሰባሰብ
ነው።